ቆይ ለምን ፈጠረኝ? ለምንድን ነው የፈጠረኝ? ሰላም አደርሽ። አይነኩን መጣ። እንዴት አደርሽ? እንደው እስኪ እቺን ነጠላ አልበሻትና ቤተክርስቲያን ደርሰን እንምጣ። ምንድነው ይሄ? ወደዛ ጣልልኝ። በዚህ ነጠላ ተሸፍኜ ነው እንባዬን የጨረስኩት። እኔ ነጭ አልለብስም። እንደ ማንኛውም ሰው ነጭ ለብሼ ስታይ ጤነኛ መስያቸው ህመሜና ስቃዬ ሳይሰማቸው ሁሉም ሰው ነበር ያለፉኝ። ቢያንስ እንኳን እንደዚህ እብድ መስዬ ስታይ የሚያዝንልኝና ከንፈር የሚመጥልኝ ሰው አላጣም። እንዳንተ ያለ ሰው ደግሞ ይጸልይልኛል። ምን ነው እኝ እስቲ ቆንጆ እኮ ነኝ። ታፍርብኛለህ? እኝ እስቲ ቆንጆ እኮ ነኝ። ታፍርብኛለህ እንዴ? አይ አላፍርብሽም። እንደው ለስርዓቱ ነው፣ ለስርዓቱ ልበሽውና እንሂድ። ግድ የለም። አይ እንግዲህ እኔ ስርዓት የሌለኝ ሴትዮ ስለ ስርዓት አትንገረኝ። በእኔ ስርዓት ነጭ መልበስ አይፈቀድም። ደግሞ አምላክን የበደለች አመፀኛ ሆኜ ሳለሁ ልክ እንደ ጻድቅ ነጭ ለብሼ ብታይ ምን ወጋለሁ? እኔ አልዋሽም፣ ውሸትም አልወድም። እንደማዋላሽ ደግሞ እሱም ያውቃል። ኧረ አንቺ አትዋሽም። ከመንገድሽ እንጂ ከእውነትሽ አትሸሽም። የምትናገሪው ከልብሽ ይፈልቃል። ጩኸትሽ ጸሎት ነው፣ ፍርድን ይጠይቃል። እምባሽ ኤሎሄ ነው፣ ለአምላክ ይታወቃል። አምላክ ሊያነሳ ሲል አጣጣል ያረቃል። ከፍ ለማድረግም መውደቅ ይጠይቃል። እሺ በቃ ና እንሂድ። በር ላይ ሆኜ እጸልይልሃለሁ፣ ውስጥ ግን አልገባም። ዛሬ ደግሞ ምን ብዬ ነው የምጸልይልህ? ዛሬ እንኳን ለራስሽ ነው የምትጸልይው። እኔ የምጸልይበት ምንም ምክንያት የለኝም። መቼም ለወዴ ብዬ አላስቸግረውም። ጸሎት ንገረኝ፣ ምን ብዬ ልጸልይ? አግዘኝ በይው። ካንተ የምታረቅበት ልብ ስጠኝ። ሰው ነኝና አሳሳታለሁ፣ ሸክላ ነኝና አሰበራለሁ። አንተው ስራኛ አብክተህ በፍቅር እጆችህ ነክተህ በይው። እኔ ወዳጅህ ፈተና አቅቶኛል፣ እጄን ያዘኝ ናፍቀኛል። እንደሚወደኝ በምን አውቀህ ነው እወድሻል ብለህ የምትለኝ? ቢወደኝ ኑሮ ይበድለኝ ነበር። አዎ አምላክ የሚወደው ነው የሚፈትነው። ደግሞስ ባይወድሽ ይፈጥርሽ ነበር። በአምሳሉ የፈጠረሽ ፍቅሩ ሊገልጽልሽም አይደል? ከዚህ በላይ ፍቅር በምን ይገለጻል? እሱን እኮ ነው በደለኛ ያልኩት ትልቁ በደል። ምኑን? እኔን መፍጠሩ ነው። እኔን መፍጠሩ ማለት? ለምን ፈጠረኝ? ባይፈጥረኝ ኖሮ ኃጢአተኛ ሆን ነበር፣ እበድለውስ ነበር። እንደዚህ እብድ ተብዬ በየሰው ሁሉ መሳለቂያ ሆን ነበር። ለምን ፈጠረኝ? ቆይ ለምን ፈጠረኝ? ለምንድን ነው የፈጠረኝ? ለምን እንደፈጠረሽ እሱ ያውቃል። ያለ ምክንያት ግን አልፈጠረሽም። ይኸውልሽ ለምን እንደተፈጠርሽ እስኪገባሽ ድረስ ከሕይወት ጋር በዝምታ መሄድሽ እንዳታቆም። ጉዞ ላይ ነሽና መንገድሽን አታቋርጭ። ወዴት ልሂድ? ተከተኝ።